ታሪካችን የሚጀምረው ዱጁን የተባለ ሰው የፖሊስ መኮንን ለመሆን ቃለ መጠይቅ ለመስጠት ወደ ፖሊስ ዩኒቨርሲቲ ሲመጣ እያየን ነው። በሌላ በኩል ደግሞ ጄዩን የተባለች ሴት በፊልም ውስጥ ለምትጫወተው ሚና ለኦዲሽን መጥታለች። ነገር ግን ዳይሬክተሩ ትወናዋን አልወደደውም። ስለዚህ ጄዩን ዳይሬክተሩን አንድ ተጨማሪ እድል ትጠይቀዋለች። ዳይሬክተሩም ይስማማል። በሚቀጥለው ትዕይንት ፖሊሶቹ ለዱጁን ቃለ መጠይቅ እያደረጉለት በሰውነቱ ላይ ብዙ ቁስሎች እንዳሉበት ምን ተፈጥሮ እንደሆነ ይጠይቁታል። ዱጁን በጣም ከባድ እንዳልሆነ፣ ትላንት ማታ አንዳንድ ሰካራሞች በፊቱ ላይ ጉዳት እንዳደረሱበት ይናገራል። ከዚህ በኋላ ጄዩን ስክሪፕት ተሰጥቷት በሱ መሰረት መተወን ትጀምራለች። ነገር ግን በስክሪፕት ውስጥ የስነ ልቦና በሽታ የሚለውን ቃል ስላየች ፈርታ በአግባቡ መተወን አልቻለችም። በሌላ በኩል አንድ ፖሊስ ከፖሊስ ጋር የተያያዘ ክስተት አጋጥሞት እንደሆነ ዱጁንን ይጠይቀዋል። ዱጁን እንደደረሰበት ስለመለሰ አንዱ ፖሊስ የወንጀለኛውን ፊት እንዳየ ይጠይቀዋል። ዱጁን ፊቱን ማየት እንዳልቻለ ግን ማን እንደሆነ እንደሚያውቅ ይናገራል። ፖሊሱም ማን እንደሆነ ይጠይቀዋል። ዱጁንም አባቱ መሆኑን ይመልሳል። ወደ አሁኑ ጊዜ ስንመለስ ወንጀለኛው የጠየቀው ፖሊስ በቃለ መጠይቁ ላይ ይገኛል። ዱጁን ለዚህ ፖሊስ ትክክል እንደነበረ በፖሊስ ጣቢያ እንደተገናኙና እሱ ምስክርነት እንደሰጠ ይናገራል። በሚቀጥለው ትዕይንት ጄዩን ለፊልሙ ስላልተመረጠች ዳይሬክተሩ እናቷ በጣም ጥሩ ጓደኛው እንደነበረች፣ በዚህ ድራማ ውስጥ ሚና እንደማይኖራት፣ ነገር ግን ለአንዳንድ ጓደኞቹ በሌላ ድራማ ላይ እንዲያሰሯት እንደሚጠይቅ፣ ከፈለገች እዛ ስራ እንደምታገኝ ይነግራታል። ይህኔ ጄዩን በጣም ጠንክራ እንደምትሰራ ትመልስለታለች። ዱጁን ቃለ መጠይቁን ከሰጠ በኋላ ወጥቶ የጄዩንን ፎቶ በስክሪን ላይ ሲያይ እንባ ከዓይኖቹ ውስጥ ይፈሳሉ። ከ9 ዓመታት በፊት ጄዩን ከእናትና ከአባቷ ጋር ወደ ቤት እየሄደች እያለ በመንገድ ላይ ውሻዋ በአንድ ልጅ ላይ ይጮሃል። እነዚህ ልጆች ዱጁንና እህቱ ናቸው። ትንሿ ልጅ በውሻው መጮህ ፈርታለች። ጄዩን ውሻውን ተቆጥታ አባቷን መኪናውን ወደ ኋላ እንዲመልሰው ትነግረዋለች። አባቷ መኪናውን ስለመለሰው ጄዩን ዱጁንን ይቅርታ ጠይቀዋለች። ነገር ግን ዱጁንና ጄዩን እርስ በርስ መተያየት ይጀምራሉ። በሚቀጥለው ትዕይንት ዱጁን እናቱን ሊያገኛት ስለመጣ እናቱ ለምን እዛ እንደመጣ በትምህርቱ ላይ ማተኮርና ወደ ቤት መመለስ እንዳለበት ስለነገረችው፣ ስለዚህ ዱጁን እህቱን ይዞ ወደ ቤት ይሄዳል። የዱጁን አባት ቧንቧ ለመጠገን ወደ አንዲት ሴት ቤት ይሄዳል። ቧንቧን ካስተካከለ በኋላ መዶሻ ይዞ ወደ ሴትዮዋ በመቅረብ እንግዳ በሆነ መንገድ ይመለከታታል። በሚቀጥለው ትዕይንት የጄዩን ቤተሰብ አዲስ ቤት ስለቀየሩ ሁሉም ዕቃቸውን እያስተካከሉ ነው። አሁን ዱጁን ከቤተሰቡ ጋር እራት እየበላ ነው። በዚህ ሰዓት በቴሌቪዥን ላይ አንዲት ሴት በጭካኔ እንደተገደለች የሚገልጽ ዜና ይታያል። ይህንን ዜና ሲመለከት የዱጁን አባት ፈገግ ብሎ ምግቡን መብላቱን ይቀጥላል። በማግስቱ የጄዩን የመጀመሪያ የትምህርት ቀን ስለነበረ ጄዩን ዩኒፎርም ከመልበስ ይልቅ ፋሽን ልብሶችን ለብሳ ትሄዳለች። ስለዚህ አስተማሪው ተቆጥቷት ወደ ውስጥ እንድትገባ አልፈቀደላትም። ልክ በዚህ ሰዓት ዱጁን እዛ ይደርሳል። ጄዩን ዱጁንን ትናንት ስላገኘችው በማየቷ ትገረማለች። ዱጁን ሊረዳት ስለመጣ ከጄዩን ጋር ይያዛል። ስለዚህ መምህሩ 10 ዙሮችን እንዲሮጡ ይነግራቸዋል። ጄዩን 10 ዙሮችን ሳትሮጥ ስለደከማት ዱጁን ምን እንደሆነች ይጠይቃታል። ጄዩን በሷ ምክንያት ችግር ውስጥ ስለገባ በሷ ላይ እንደማይናደር ትጠይቀዋለች። ዱጁን ከደከማት እንደሚጨርስላት ስለነገራት ሁለቱም እንደገና መሮጥ ይጀምራሉ። ነገር ግን ጄዩን ትወድቃለች። ይህኔ ዱጁን ደህና መሆኗን ይጠይቃታል። ጄዩን ደህና እንደሆነችና እየተወነች እንደሆነ ተናግራ ራሷን የሳተች መስላ መታየት ትጀምራለች። ይህኔ መምህሩ በፍጥነት ወደ ጄዩን መጥቶ ለዱጁን እንዲያሳዝለው ይነግረዋል። ዱጁንም ራሱ እንደሚወስዳት ተናግሮ ጄዩንን አንስቶ ይወስዳታል። በሚቀጥለው ትዕይንት ላይ ጄዩን ወደ ክፍል ስለገባች ዱጁን በሷ ክፍል ውስጥ እንደሚማር በማየቷ ትገረማለች። ይህኔ መምህሩ ጄዩንን ከዱጁን ጋር እንድትቀመጥ ስለነገራት ጄዩን ደስተኛ ሆና ለዱጁን እንደገና እንደተገናኙ ስላገኘችው ደግሞ ደስ እንዳላት፣ ዛሬ ስለረዳት ጥሩ ነገር ልትሰጠው እንደምትፈልግ ስትናገር ዱጁን ምንም እንደማያስፈልገው ሳያያት ይመልስላታል። ስለዚህ ጄዩን እንደተናደደ ችግር ውስጥ የገባው በሷ ምክንያት እንደሆነ ስትናገር ዱጁን እንዳልሆነ ይመልሳል። ጄዩን ብዙ ስለሚያጠና ብቻውን መሆን ስለሚፈልግ ከሱ ጋር ስለተቀመጠች ደስ እንዳላለው ትጠይቀዋለች። ዱጁን በዚህ ምክንያት እንዳልሆነ በድጋሚ ይመልስላታል። ጄዩን በሷ ምክንያት ካልሆነ ለምን እንደማያያት፣ በጣም ቆንጆ ስለሆነች ከሷ ፍቅር እንዳይዘው እየተጠነቀቀ እንደሆነ ትጠይቀዋለች። ይህኔ ዱጁን ጄዩንን መመልከቱን ይቀጥላል። በሚቀጥለው ትዕይንት የዱጁን አባት ወደ ቤቱ ሲመለስ የጄዩን ውሻ ከመኪናው ፊት ለፊት ይመጣል። የዱጁን አባት ወደ ውሻው ስለቀረበ ውሻው መጮህ ይጀምራል። ማታ ላይ ጄዩን ውሻዋ ቤት እንደሌለ ስላወቀች ስለዚህ ትፈልገዋለች።
ጄዩን የውሻውን የስም መለያ ስላገኘች ውሻው ከመንገዱ ማዶ ወዳለው ቤት ሄዶ ሊሆን ይችላል ብላ ታስባለች። ስለዚህ ወደ ቤቱ ጠጋ ብላ ቤት ውስጥ ሰው እንዳለ ትጠይቃለች፣ ግን ማንም መልስ አልሰጣትም። ይሄኔ ውሻዋ ሲጮህ ስለሰማች ድምጹን ተከትላ ወደ ቤቱ ምድር ቤት ስትገባ ውሻው በዋሻ ውስጥ ተቆልፎበት ታገኘዋለች። ከሷ አጠገብ ደግሞ ዱጁን መዶሻ ይዞ ቆሟል። ጄዩን ዱጁንን ስታየው ትደነግጣለች። ልክ በዚህ ሰዓት የዱጁን አባት ጄዩንን ማን እንደሆነችና እንዴት ወደዛ እንደገባች ይጠይቃታል። ጄዩን እነሱን ስታይ ስለፈራች ወደ ታች ትወድቃለች። የዱጁን አባት ለምን እዛ እንደመጣች ሲጠይቃት ጄዩን ውሻዋ ስለጠፋ ስትፈልግ ስሙን ወድቆ እንዳገኘች ትናገራለች። የዱጁን አባት ውሻዋ ቢጠፋም እንደዚህ ወደ አንድ ሰው ቤት መግባት እንዳልነበረባት ይናገራል። ጄዩን በሱ ንግግር ፈርታለች። ስለዚህ ዱጁን ለአባቱ እሷ ጓደኛው እንደሆነች ይነግረዋል። ከዛ ዱጁን ጄዩንን ውሻዋ እዛ ያለው እንደሆነ ይጠይቃታል። ጄዩንም ውሻዋ መሆኑን ትመልስለታለች። ይሄኔ ዱጁን የቤቱን መቆለፊያ ሰብሮ ውሻውን ይለቀዋል። አባቱ ግን ስራውን ባይወደውም ፈገግ ብሎ ሁለቱንም ወደ ውጪ እንዲወጡ ይነግራቸዋል። ዱጁን የጄዩንን እጅ ይዞ ወደ ውጪ ይመራታል። የዱጁን አባት የዱጁን ጓደኛ መሆኗን እንደማያውቅ እሱ እነዚህን ሁሉ ነገሮች መናገር እንዳልነበረበት በጣም ጨለማ ስለነበረና የስም መለያው ስለጠፋ ዝናብ ሲዘንብ አዝኖለት ወደ ቤቱ እንዳመጣው ሲነግራት ጄዩን ለምን በዋሻ ውስጥ እንደቆለፈበት ትጠይቀዋለች። የዱጁን አባት ውሻው እንደነከሰው ስለዚህ ዳግመኛ እንዳይነክሰው በዋሻ ውስጥ እንደቆለፈበት ስለመለሰላት ጄዩን ይቅርታ ጠይቃ ዳግመኛ እንዳይከሰት ለአባቷ እንደምትነግረው ስለነገረችው የዱጁን አባት እዛው ሰፈር እንደሚኖሩ ይጠይቃታል። ጄዩን በቅርቡ እንደመጡ ትመልሳለች። የዱጁን አባት ልጁ እንዲህ አይነት ቆንጆ ሴት ጓደኛ እንዳለው እንደማያውቅ ሲናገር ዱጁን የት እንደምትኖር ስለሚያውቅ ወደ ቤቷ ሊሸኛት ይሄዳል። በማግስቱ የጄዩን ወንድም ትምህርት ቤት ውስጥ እያለ የዱጁን ወንድም በተመሳሳይ ትምህርት ቤቱ ስለሚማር አንድ ልጅ ስለመታው የጄዩን ወንድም ስላየ የተደበደበው ልጅ በጣም ስለተጎዳ አምቡላንስ ይጠራል። ጄዩን ከዱጁን ጋር ለመነጋገር ትሞክራለች፣ ግን ዱጁን ምንም አልተናገረም። ይሄኔ ጄዩን የዱጁንን እጅ ቁስል ስላየች የዋሻውን መቆለፊያ ሲሰብር እንደቆሰለ አስታውሳ ወደ ዛፍ ስር ወስደው በእጁ ላይ ጨርቅ ካሰረች በኋላ እንዳመመው ትጠይቀዋለች። ዱጁን እንደገና ወደ ቤቱ እንዳትመጣ ዛሬ የተከሰተውን ሁሉ ነገር ረስተው እርስ በርሳቸው እንደማይተዋወቁ እንዲኖሩ ስለነገራት ጄዩን የሚፈልገው ከሆነ ሁሉንም ነገር እንደምትረሳው ወደ ቤቱ ደግማ እንደማትቀርብ ግን ስለምትወደው ልትረሳው እንደማትችል ትነግረዋለች። ይሄንን ሲሰማ ዱጁን ይገረማል። ይሄኔ ጄዩን ለምን እንደምትወደው እንደማይጠይቃት ከጠየቀችው በኋላ ለሷ እንደ ዛፍ ጠንካራ እንደሆነ ለምን እንደሆነ እንደማታውቅ ግን እንደምትወደው አልወድሽም ቢላት እንኳን አሁንም እንደምትወደው ትናገራለች። ከዚህ በኋላ ሁለቱም ወደ ጄዩን ቤት ይሄዳሉ። በሚቀጥለው ትዕይንት የዱጁን ልብሶች በዝናብ ስለበሰበሱ ስለዚህ ዱጁን የጄዩንን ወንድም ልብስ ይለብሳል። የጄዩን እናት በዱጁን እጅ ላይ መድኃኒት ቀብታ ታስርለታለች። በዚህ ሰዓት ጄዩን ዱጁን አጠገብ ስለተቀመጠች እናቷ ዱጁን ምቾት እንዳልተሰማው እያደረገች ስለሆነ ትንሽ ራቅ ብላ እንድትቀመጥ ትነግራታለች። ጄዩን ሁለቱም ጓደኛሞች እንደሆኑና ለዱጁን እንደምትወደው አስቀድማ እንደነገረችው ስለመለሰችላት የጄዩን እናት ይህንን ስትሰማ ፈገግ ትላለች። ዱጁን ወደ ቤት ሊሄድ ሲል የጄዩን ቤተሰቦች በሙሉ በር ላይ ቆመው ይሸኙታል። ዱጁን ወደ ቤት ሲመለስ የጄዩን ወንድም ልብሱን በዱጁን ላይ አይቶ የእህቱ ጓደኛ መሆኑን ይረዳል። ስለዚህ ለዱጁን ሁለቱም አብረው ጊዜ ስለሚያሳልፉ ከዛሬ ጀምሮ ለእህቱ እንደማይጨነቁ ይነግረዋል። በሚቀጥለው ትዕይንት ዱጁን ወደ ቤት ሲመለስ አባቱ የሌላ ሰው ልብስ ለብሶ በእጁ የሆነ ነገር እንደያዘ ስላየ ለዱጁን የነገረውን እንደሚያስታውስ እንደነሱ ባሉ ሰዎችና እሱ ባዳነው ውሻ መካከል ያለው ልዩነትን ማስታወስ እንዳለበት ይናገራል። ዱጁንም ምንም ልዩነት እንደሌለ ሁለቱም እንስሳ እንደሆኑ ይናገራል። የዱጁን አባት ፈገግ ብሎ ሰዎችም በሌሎች ላይ ጥገኛ የሆኑ እንስሳ እንደሆኑ ዛሬ የተከሰተው ነገር እንደገና ሊከሰት እንደማይገባ ያለሱ ፍቃድ ወደ ምድር ቤቱ እንዳይገባ የማይሰማው ከሆነ እንደሚቀጣው ስለዚህ እንዲረዳው ይነግረዋል። ዱጁንም እንደተረዳው ይመልስለታል። በዱጁን ክፍል ውስጥ መዶሻ ጠረጴዛው ላይ አለ። ሊያስወግዱት የማይችሉት ነገር ካለ እሱ እንደሚያደርገውና አደጋ ላይ ሊጥሉ የሚችሉ ነገሮችን እንደሚያስወግድ የተናገረውን የአባቱን ንግግር ያስታውሳል። ይሄኔ ዱጁን የጄዩንን ቤተሰቦች ያስታውሳል። እነዚያ ሰዎች በጣም ጥሩ እንደሆኑ ያስባል። መዶሻውን የሚጥለው አባቱ የተናገረውን ስለሚፈራ ነው። ደካማና ተጋላጭ የሚያደርገውን ምንም አይነት ነገር እንደሚያስወግድ የተናገረውን ያስታውሳል። በማግስቱ በካፌ ውስጥ ዱጁን ምግቡን ያገኛል። ነገር ግን ጄዩንን አላያትም። ጄዩን ምግቡን ይዛ ከዱጁን አጠገብ ከተቀመጠች በኋላ ረስቷት እንደሆነ ስትናገር ዱጁን እንዳልረሳት ስለመለሰ ጄዩን እየዋሸ እንደሆነ ተናግራ የዱጁንን እጅ ይዛ ቁስሉ እንዴት እንደሆነ ጠይቀዋለች። ዱጁን ምን እያደረገች እንደሆነ ከጠየቃት በኋላ ሌሎች ተማሪዎች እየተመለከቷቸው መሆኑን ስለነገራት ጄዩን ጓደኛሞች እጅ ለእጅ መያያዝ እንደሚችሉ እሷ ግን ቁስሉን እያየችለት እንደነበረ ትነግረዋለች። የዱጁን እናት በአንድ ሆቴል ውስጥ ስለምትሰራ አንዲት ሴት
ለዱጁን እናት ባለቤቷ ከሌላ ሴት ጋር ግንኙነት እንዳለው ትነግራታለች። ይሄኔ ዱጁን እናት ከሴትዮዋ ጋር ብትጣላ ባለቤቷ በእርግጥ ግንኙነት እንዳለው መጠራጠር ትጀምራለች። ወዲያውኑ ፖሊሶች የጄዩንን ወንድም በዱጁን ወንድም ስለተደበደበው ልጅ ለመመርመር ይመጣሉ። ምሽት ላይ አንዲት ሴት በአውቶቡስ ማቆሚያ ላይ አውቶቡሱን እየጠበቀች እናያታለን። ልክ ከዚህ በኋላ የዱጁን አባት መጥቶ ለሴትዮዋ እንደሚሸኛት ሲነግራት ሴትዮዋ ግን ሊፍቱን አልተቀበለችም። የዱጁን አባት ግን ሴትዮዋን ራሷን አስቶ መኪና ውስጥ ያስገባታል። የዱጁን እናት ባለቤቷ አብዛኛውን ጊዜ እዛ ስለሚያሳልፍ ስለ ባለቤቷ ለማወቅ ወደ አሮጌው ቤቷ ትሄዳለች። የቤቱ በር ተቆልፏል። ነገር ግን ባለቤቷ የሴት ቦርሳና የሴት ልብስ ይዞ ውስጥ ታየዋለች። ስለዚህ የዱጁን እናት በሩን አልፋ ወደ ቤቱ ገብታ በድብቅ መመልከት ትጀምራለች። ባለቤቷ የሴትዮዋን ልብስና ቦርሳ ሲያቃጥል ታያለች። ፊቱ ላይም ደም አለ። ይሄኔ ዱጁን እናት በፍርሃት ከቦታው ትሸሻለች። በማግስቱ ዱጁን ወደ ትምህርት ቤት ሲመጣ ጄዩን ሙዚቃ እያዳመጠች ተኝታ ስለነበረ በዱጁን ጠረጴዛ ላይ መድኃኒት ያያል። ዱጁን ስለዚህ ጉዳይ በጣም ጥሩ ስሜት ይሰማዋል። የፀሐይ ብርሃን በጄዩን ፊት ላይ ስለወጣ ዱጁን እጁን ፊቷ ላይ ያደርጋል። በአሁኑ ጊዜ ዱጁን ለ2 ዓመታት በፖሊስ ዩኒቨርሲቲ ቆይቷል። ስለዚህ ትምህርት እየሰጠ ነው። አንድ የፖሊስ መኮንን ስለ ዱጁን አባት ጉዳይ ስንት ግድያዎችን እንደፈጸመ በእስር ቤት በእስር ፍርዱን እየተቀጣ እንደሆነ ይናገራል። ቀደም ሲል የዱጁን እናት እቃዎቿን ጠቅልላ ከሴት ልጇ ጋር ልትሄድ ስለነበረ ዱጁን መጥቶ እናቱን ወዴት እንደምትሄድ ይጠይቃታል። የዱጁን እናት ስለዚህ ጉዳይ ለአባቱ ቢነግረው ሁለቱም እንደሚሞቱ ትነግረዋለች። የዱጁን እህት መሄድ አትፈልግም። ስለዚህ እናቱ እንዲለቃቸው የዚያ ሰው ደም እሱ ውስጥ ስላለ እሱም እንዳባቱ እንደሚሆን በዚህ ውስጥ የእህቱ ጥፋት ምን እንደሆነ ለምን እንደ ነፍሰ ገዳይ ልጅ እንደምትኖር ስትናገር ወዲያውኑ የዱጁን አባት ያልፋል። ስለዚህ እናቱ ትደበቃለች። የዱጁን አባት ሲሄድ ዱጁን እናቱን ከጧት ጀምሮ ሁለቱንም እንዳላያቸው እንደሚያስመስል በተቻለ ፍጥነት አባቱ ከሚያገኛት ቦታ እንድትርቅ ሲናገር የዱጁን እህት መሄድ ስለማትፈልግ ማልቀስ ትጀምራለች። ዱጁን የትም ቢሆን እናቷን እንድትሰማ ሁልጊዜ እንደሚጠብቃት ከእናታቸው ጋር እንድትሄድ በቅርቡ ደግሞ እንደሚገናኙ ይነግራታል። ዱጁን እናቱን ስለተንከባከበቻቸው ያመሰግናታል። ስለዚህ እናቱ ስሜታዊ ሆና ትሄዳለች። የዱጁን አባት ሚስቱ ከልጁ ጋር ከቤት እንደወጣች ሲያውቅ በጣም ይናደዳል። በማግስቱ ዱጁን ዛፍ ስር ተቀምጦ ሳለ ጄዩን መታ ዛሬ በጣም የተረጋጋ ቢመስልም በአእምሮ ውስጥ ብዙ ነገሮች እየተከናወኑ እንደሆነ ፊቱን ማንበብ እንደምትችል ስትናገር ዱጁን ጄዩንን በፍቅር ማየት ይጀምራል። ስለዚህ ጄዩን እንደሚወዳት ትጠይቀዋለች። ዱጁንም እሷ ለሱ እንደገነት እንደወደዳት ሲናገር ጄዩን ደስተኛ ብትሆንም ዱጁን ማልቀስ ይጀምራል። ስለዚህ ጄዩን ለምን እንደሚያለቅስ ትጠይቀዋለች። ዱጁን በአሁኑ ጊዜ ስለነዚህ ነገሮች እያሰበ እንባ ወደ አይኖቹ ይመጣል። ከክፍሉ ሲወጣ የአባቱን ፎቶ የያዘ መጽሐፍ በውጪ ተቀምጦ እኔ ካንተ የተለዩ አይደለም የሚል ጽሑፍ ተጽፎበት ያገኛል። በሚቀጥለው ትዕይንት የዱጁን እናት የራሷን ሆቴል ከፍታለች እና በጥሩ ሁኔታ ላይ ነው ያለችው። ይሄኔ 2 ጋዜጠኞች የዱጁንን እናት ስለ ባለቤቷ ለመጠየቅ ይመጣሉ። ጄዩን በቴሌቪዥን ዜና ላይ ሲዘገብ ካፌ ውስጥ ቡና እየጠጣች ስለነበረ ገዳዩ ዩንሁይ ስለ ወንጀሉ የጻፈበትን የህይወት ታሪኩን ማውጣታቸውን ስትሰማ የዱጁንን አባት በዜና ስታየው ትፈራለች። በሌላ በኩል ዱጁን ከእህቱ ስልክ ሲደወልለት ስልጠና እየወሰደ ነበረ። ከዚህ በኋላ ዱጁን ወደ ክፍሉ ሲሄድ የአባቱ መጽሐፍ ውጪ ተቀምጦ ስላገኘው መጽሐፉን ይዞ ወደ ካፌ ሄዶ መጽሐፉን ለማንበብ ይሞክራል። ነገር ግን ድፍረት ስለሌለው መጽሐፉን ይወረውረዋል። ቀደም ሲል የጄዩን እናትና አባት ስለተገደሉ ፖሊስ ጄዩንና ወንድሟን እየወሰዳቸው ነው። ዱጁን ብቻውን ተቀምጦ ስታየው ጄዩን መኪናውን እንዲያቆም ትጠይቀዋለች። ከወረደች በኋላ ዱጁን አቅፋ ማልቀስ ትጀምራለች። በአሁኑ ጊዜ ዱጁን ጄዩን ጉዳዩ ምንም ቢሆን እንደምትወደው የተናገረችውን ያስታውሳል። ጄዩን ለድራማ ቀረጻ ዘግይታ ስለደረሰች ፖሊሱ እንድትገባ አይፈቅድላትም። ነገር ግን ቀረጻው ሲያልቅ ፖሊሱን ካሳመነችው በኋላ ጋዜጠኞች ጄዩንንና የድራማውን ዋና ተዋናይ ጥያቄዎችን ይጠይቃሉ። አንድ ጋዜጠኛ ጄዩንን ስለ ዩንሁይ ይጠይቃታል። እንደ ተጎጂ ቤተሰብ ስለ ዩንሁይ የህይወት ታሪክ ምን እንደምትል፣ መጽሐፉ እንዴት እንደታተመ፣ ምን እንደሚሰማት ይጠይቃታል። ጄዩን ይህንን ሁሉ ስትሰማ ግራ ተጋብታ መሄድ ትጀምራለች። ይህኔ በጭንቀት ምክንያት ትወድቃለች። ጋዜጠኛው እንደገና ጥያቄዎችን መጠየቅ ሲቀጥል ጄዩን ተነስታ እንደገና ትወድቃለች። ዱጁን ባለፈው ጊዜ ሲያገኛት አባቱ በፍርድ ቤት ቀርቦ ነበረ። ዱጁን ወደ ፍርድ ቤት ሲሄድ ጋዜጠኞች ጥያቄዎችን መጠየቅ ይጀምራሉ። ዱጁን ምንም አልተናገረም። በዚህ ሰዓት ጄዩንና ወንድሟ ስለመጡ ጋዜጠኞች ጄዩንን ጥያቄዎችን መጠየቅ ይጀምራሉ። ዱጁን ይሄንን ማየት አልፈለገም። ስለዚህ ዱጁን ለጋዜጠኞች እንዲጠይቁት ምን ማወቅ እንደሚፈልጉ ይነግራቸዋል። ጋዜጠኞቹ ዱጁንን መጠየቅ ሲጀምሩ ዱጁን መልስ ይሰጣቸዋል። ጄዩን ዱጁን ይህንን ያደረገው
ከጋዜጠኞቹ እሷን ለማዳን እንደሆነ ተረድታለች። በአሁኑ ጊዜ ዱጁን ጋዜጠኞች ካሜራቸውንና ድምጽ መቅጃቸውን እንዲያጠፉ ይነግራቸዋል። ጄዩን ዱጁንን ስታየው ራሷን ትስታለች። ይህኔ ዱጁን ጄዩንን አንስቷት ወደ ሕክምና ክፍል ይወስዳታል። ዶክተሩም ጄዩንን ካያት በኋላ ይሄ የሆነው በጭንቀት ምክንያት እንደሆነ ይነግራቸዋል። ጄዩን ስለመረዳት ዱጁን ኮቱን ያለብሳታል። ቀደም ሲል የዱጁን አባት የጄዩንን እናትና አባት ገሎ ከጄዩን ጋር እያወራ ነበረ። ጄዩን በጣም ትፈራለች። የዱጁን አባት ጭንብል ለብሶ ጄዩንን እንደምታውቀው ይጠይቃታል። ጄዩን ግን እንደማታውቀው ብትናገርም ሊገላት ሲል ዱጁን መጥቶ አባቱን ያስቆመዋል። ከዚህ በኋላ ጄዩንን ከዛ እንድትሄድ ይነግራታል። ዱጁን ለአባቱ ለፖሊስ እንደደወለና በ10 ደቂቃ ውስጥ እንደሚመጡ የበሩንም ኮድ እንደሰጣቸው በመናገር ጄዩንን አቅፎ ለአባቱ ድብደባውን በመቋቋም በጣም ጎበዝ እንደሆነ ለ10 ደቂቃ ያህል መቆየት እንደሚችል ሲናገር ጄዩን በጣም ፈርታ ዱጁንን ከዛ እንዲያመልጥ ትነግረዋለች። በሚቀጥለው ትዕይንት በአሁኑ ጊዜ ጄዩን ስለነቃች ማናጀሯን ስለ ዱጁን ትጠይቀዋለች። ማናጀሩም ዱጁን ማን እንደሆነ ስለጠየቃት ጄዩን የዱጁን ኮድ እሷ ጋር እንዳላየች፣ ስለዚህ ዱጁንን መፈለግ ትጀምራለች። ጋዜጠኞቹ ከዱጁን ጋር መነጋገር ስለፈለጉ ዱጁን ወደ ጎን ወስዷቸው ስለ ዩንሂ ህይወት ታሪክ መጠየቅ ከፈለጉ ስለሱ ማውራት እንደማይፈልግ ይናገራል። ጋዜጠኛው ከጄዩን ጋር ያለው ግንኙነት ምን እንደሆነ ይጠይቀዋል። ምክንያቱም ከ9 ዓመታት በፊት ሁለቱም በግድያ ቦታ ላይ ስለነበሩ ነው። ዱጁን ጋዜጠኛውን ዩንሁ የጻፈውን እንደሚያምን ይጠይቀዋል። ጋዜጠኛውም ሁሉንም ነገር ሳይሆን አንዳንዶቹ እውነት ሊሆኑ እንደሚችሉ፣ ልክ እናቱ በመኪና አደጋ እንደሞተችና አባቱም እንደሚደበድበው ሁሉ ዱጁን በሱ ምክንያት ብዙ ሰዎች ህመም ውስጥ እንዳሉና በህይወት ደስተኛ እንዳልሆኑ ይናገራል። የልጅነት ጊዜው ጥሩ አልነበረም። ማህበረሰቡ ጭራቅ እንዳደረገው ሊራሩለት እንደሚገባ ሲናገር ጋዜጠኛው ማንም ሰው ሊረዳቸው ካልሞከረ ወንጀለኛ ሰው እንደሆነ እንደሱ ያሉ ጭራቆች ብቅ እንደሚሉ ይመልሳል። ዱጁን ሰዎች ጣቶቻቸውን ወደሱ ላይ እንደሚጠቅሙ ህይወቱን በሙሉ የገዳይ ልጅ ሆኖ እንዳሳለፈ ቢገል ኖሮ ሰዎች እንደሚመሩት ይጠይቀዋል። ዱጁን በከንቱ ሐሳብ የብዙ ሰዎችን ህይወት እንዳበላሸው ይናገራል። በሚቀጥለው ትዕይንት ጄዩን ዱጁንን ለመፈለግ ወደ ካፌው ትሄዳለች። ምክንያቱም አንዱ ፖሊስ ዱጁን አብዛኛውን ጊዜውን እዛ እንደሚያሳልፍ ስለነገራት ነበረ። ጄዩን ለረጅም ጊዜ ካፌ ውስጥ ከጠበቀችው በኋላ ዱጁን ስላልመጣ ማናጀሯ ብዙ ጋዜጠኞች ውጪ ስለቆሙ በጀርባው በር በኩል መውጣት እንዳለባቸው ይነግራታል። ጄዩን ወደ መኪናው ልትገባ ስትል ጋዜጠኞቹ ስለተከተሏት ዱጁን ከጋዜጠኞቹ መኪኖች ፊት ለፊት ይቆማል። ጄዩን ዱጁንን ስታየው ስሜቷ ይጎዳል። በሚቀጥለው ትዕይንት የዱጁን አባት የገደላቸው ሰዎች የቤተሰብ አባላት የህይወት ታሪኩን በመቃወም ላይ ናቸው። አንድ ጋዜጠኛ በጽሁፉ ላይ ከዩንሁ የህይወት ታሪክ የተወሰነ ትርፍ ለቤተሰቡ እንደሚሰጥ ስለጻፈ ሰዎች የዱጁንን እናት ቁጥር ፈልገው እሷን ማዋረድ ይጀምራሉ። ዱጁን በዜናው የአባቱ የህይወት ታሪክ ትልቅ ጉዳይ መሆኑን ተመልክቷል። የተጎጂ ቤተሰቦች የመጽሐፉን ሽያጭ ለማስቆም ተቃውሞ እያሰሙ ነው። ዱጁን አዲስ ነገር ለማድረግ ወደ መታጠቢያ ቤቱ ሲሄድ ጄዩን ወላጆቿ በተገደሉበት ቀን በነበረ አንድ የቀድሞ ትዕይንት ላይ መኪናውን አስቁማ ወደ ዱጁን መታ ታቅፈዋለች። ጄዩን ዱጁንን እንዳይሞት መኖር እንዳለበት ምንም ቢከሰት በህይወት እንዲኖር ትነግረዋለች። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ በክፍል 2 ስለምንገናኝ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ።